ኢራን መላው የሙስሊም ኃይሎች ተከተሉኝ፣ የመጨረሻ የሞት ሽረት ጦርነት ሊጀመር ነው ብላ አዳዲስ ዘግናኝ ሚሳኤልና ድሮኖችን አስከትላ ወደፊት ስትል የእስራኤል ጦር አንድ አስደንጋጭ መርዶ ተልኮለታል። የእስራኤል ሰማይ ጠባቂ የሚባለው አይረንዶም አምራች ኩባንያ የተፈለገውን ያክል አይረንዶም ማምረት አልችልም የሚል ዱብዳ አሰምቷል። ይሄ ለእስራኤል ጦር እጅግ አስደንጋጭ ዜና ነው። እስራኤል ላይ ያለ አይረንዶም አሳ ያለ ውሃ መኖር ማለት ነው የተባለ ነው። ይህንን ያለው ኒውስዊክ ይህ ዜና ለእስራኤል ጦር ብቻ ሳይሆን ለአሜሪካም ያልተጠበቀ ብሎታል። የኢራን ሂዝቦላ በአንድ ቀን ከ100 በላይ ሮኬትና ሚሳይሎችን ሲለቅ አየር ላይ የሚያጋየው አይረንዶም ከሱም አልፎ ከባባድ ጥቃት የተፈጸሙ ባለበት ጊዜ አይረንዶም አምራች ኩባንያ አቅቶኛል ማለቱ ለኢራን ኃይሎች ትልቅ የምስራች ሆኖላቸዋል። ነገሩ ይህንን ያከበደው ደግሞ ሂዝቦላ የሚሳኤልም ሆነ የሮኬት ችግር የለበትም። ሂዝቦላ ከዋናው የኢራን ጦር በላይ ሚሳኤል ሮኬት መታጠቁ ከዚህ ቀደም መዘገቡ ይታወቃል። ይህ ኩባንያ ከወራት በፊት ማስጠንቀቂያ መስጠቱን ያስታወሰው ዘገባው አይረንዶምን የሚያመርቱ ኢንዱስትሪዎች አይረንዶሙን በብዛት ለማምረት እየጣርን ቢሆንም ለሂዝቦላ ጦርነት ግን ማድረስ የምንችል አይመስለንም የሚል አስደንጋጭ መልእክት ነው ወደ ቴል አቪቭ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ቢሮ የላከው። እስራኤል መቀመጫው ሊባኖስ ያደረገ ሂዝቦላ ጋር በሰሜናዊ ድንበሯም ሙሉ በሙሉ ጦርነት ሊከፍት የሚችልበት ዕድል ቢፈጠር ፈርቀዳጅ የሆነውን የብረት ቢም ኃይል ሌዘር መሳሪያ ስርዓት ከያዘለት አይመረትም ብሏል። እስራኤል ይህንን መርዶ በሰማች በደቂቃ ልዩነት ውስጥ ከእስራኤል ጋር የተፋጠጠችው ኢራን አዲስ የሰራቻቸውን ሚሳኤልና ድሮን ይፋ አድርጋ ጂሃድ አውጃለች። የኢራኑ ፕሬዝዳንት ሲናገሩ በአንድነትና በሙስሊም ሀገራት ጥምረት በመፍጠር ለሰው ልጆች ምንም ርኅራኄ የሌላትን ደም የጠማትና ዘር አጥፊዋን እስራኤል ልክ እናስገባታለን ብለዋል።